እብድ ያገግማል እንጂ አይድንም። ከንስሐ ነጠላ ወደ ትወርኪንግ፣ ከመዝሙር ወደ ካርዲቢ፣ የባምቢ ሀበሻ አስገራሚ የሁለት ዓለማት ጉዞ። እብድ ያገግማል እንጂ አይድንም። ይህ በባምቢ ሀበሻ አዳዲስ ቪዲዮዎች ስር የሚዘንበው የኮሜንት ማዕት ነው። በትላንትናው ንስሐዋ መላውን ሕዝብ ያስደመመችው ባምቢ ዛሬ በለቀቀቻቸው የዳንስ ቪዲዮቿ ዳግም የመነጋገሪያ አጀንዳ ሆናለች። ከነጠላ ወደ ራፕ ሙዚቃ፣ ከቤተ ክርስቲያን መዝሙር ወደ ትወርኪንግ ዳንስ። ባምቢ በእርግጥ ተለውጣ ነበር ወይስ የሁሉንም ሰው ቀልብ ለመሳብ የተሰራ ድራማ ነበር? ጉዳዩን ዘርዘር አድርገን ተመልክተነዋል። አጀብ የሚያስብል ትዝብታችንም አያይዘንበታል። አብራችሁን ስትቆዩ ሁሉንም በዝርዝር እናስደምጣችኋለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ስለቁም። ባምቢ ሀበሻ በአንድ ወቅት በኢንተርኔት ዓለም ስሟ በቅሌት ሲነሳ ብዙዎች ሕይወቷ ከተመ ብለው ደምድመው ነበረ። ጉዳዩ የዛሬ 2 ዓመት ገደማ እጅግ አነጋጋሪ የነበረ ሲሆን መነሻውም ከቀድሞ ባለቤቷ ጋር የነበራቸው ትዳር በከባድ ውዝግብ መፍረሱ ነው። የባምቢ የቀድሞ ባለቤት በወቅቱ ውጭ ሀገር የሚኖር ባለሀብት ነበረ። የሰርግ ድግስ ባይኖርም ሽምግልናው እጅግ የተጋነነና የቅንጦት ዝግጅት የነበረ በመሆኑም የብዙዎችን ቀልብ ስቦ ነበረ። በዚያን ወቅት ባምቢ በኢቢኤስ ላይ ቀርባ ቬሎ ስትመርጥ የታየችበት ፕሮግራም ደግሞ ደማቅ ሰርግ ሊያደርጉ ነው የሚል ግምት በብዙዎች ዘንድ ፈጥሮ ነበር። ምንም እንኳን የሰርግ ድግስ ባያደርጉም በሕግ ተፈራርመው ትዳራቸውን በይፋ መስርተው ነበር። ባምቢ ከዚህ ቀደም የገንዘብ አቅም ያልነበራት ልጅ ብትሆንም ትዳሩ በፈጠረላት እድል ባንዴ ወደ ቅንጦት ህይወት መግባቷ የብዙዎችን ቀልብ ስቦ ነበር። የጥንዶቹ ትውውቅም ቢሆን እጅግ ፈጣን የነበረ ሲሆን ለ8 ወራት በቴክስት ብቻ ሲወሩ ቆይተው እጮኛዋ ኢትዮጵያ በገባ በሁለተኛው ቀን ቀለበት አድርጎላት በሶስተኛው ቀን ደግሞ ሽማግሌ መላኩ አነጋጋሪ ሆኖ ነበር። ይሁን እንጂ ይህ መነጋገሪያ የሆነው ትዳር ብዙም ሳይቆይ በከባድ ቅሌት ተናወጠ። ባለቤቷ እኔ ጋር እያለች ማግጣብኛለች በሚል ሌሎች ወንዶች ጋር እንደነበረች የሚያሳዩ በርካታ የግል ቪዲዮዎችን፣ ምስሎችንና የጽሑፍ መልእክቶችን በኢንስታግራም ገጹ ላይ ለቀቀባት። እነዚህ ሚስጥራዊ ማስረጃዎች ለባለቤቷ የደረሱት ባምቢ በቅርብ ለምታምናቸው ጓደኞቿ የላከቻቸው መልእክቶች እነዚሁ ጓደኞቿ አሳልፈው በመስጠታቸው ነበር። ጉዳዩም ተከፍሏት ከተለያዩ ወንዶች ጋር እንደምተኛ እስከ መወራት ድረስ በመድረሱ ከባድ መነጋገሪያ ሆነ። በዚህ ምክንያት ባምቢ ከማህበራዊ ሚዲያ ተጠቃሚዎች ብርቱ ውግዘት የደረሰባት ሲሆን የነበራት ከ5 በላይ የንግድ ስምምነቶች ሁሉም በአንድ ጀንበር በዚሁ የተነሳ ውላቸውን አቋርጠውት ነበር። ይህ ከባድ ውድቀት ነበር ባምቢን ወደ ንስሐና ወደ ቤተክርስቲያን ህይወት እንድትገባ ምክንያት ይሆናት። ባምቢ ሀበሻ በደረሰባት በዚያ ከባድ ውርደትና በባለቤቱ አማካኝነት በተለቀቁባት ምስሎች ምክንያት በወቅቱ በከፍተኛ ደረጃ የብዙዎችን ጥላቻ አስተናግዳ ነበር። ሆኖም ግን ያንን ሁሉ ግዘት ተቋቁማ ወደ ቤተክርስቲያን በመጠጋት በነጠላ ተሸፋፍናና መዝሙሮቹን እየዘመረች በምትለቃቸው ቪዲዮዎች አዲስ ማንነቷን ማሳየት ጀመረች። በዚያን ወቅት በብዙዎች ዘንድ ጥርጣሬ ነበረ። ሚዲያ ላይ ያሉ ሰዎች እንዲህ ያለ ችግር ሲገጥማቸው ስማቸውን ለማጠብ ቤተክርስቲያንን እንደ መጠለያ ይጠቀማሉ። ኋላ ላይ ግን ወደ ድሮ መንገዳቸው መመለሳቸው አይቀሬ ነው በሚል ብዙዎች ትወና እንደሆነ ይናገሩ ነበር። ትዳሬ ስለተበተነ ለመደበቂያ ለመሸፈኛ ወደ ቤተክርስቲያን ይሮጥኩ ነው ይመስለው። በሌላ በኩል ደግሞ የገጠማት ፈተናና በማህበራዊ ሚዲያ ላይ የተሰነዘረባት ብርቱ ትችት ማንኛውንም ሰው ለከፍተኛ የስነ ልቦና ከባድ ጫና የነበረው ቢሆንም ባምቢ ተሰብራ ባለመቅረቷና በገዛ እጇ ጠንከራ ስራ ለመስራት መወሰኗን የሚያደንቁላት በርካታ ደጋፊዎች ነበሩ። ያንን ሁሉ ውርደት ወደ ጎን በመተው ባንዴ የለመደችውን የቅንጦት ህይወት ትታ በትህትና የፈሳሽ ሳሙና ማምረት ስራ ላይ መሰማራቷ ብዙዎችን አስገርሞ ነበር። ከድሮ ድምቀት ወጥታ እንዲህ ዝቅ ብላ መስራቷ የማንነት ለውጥ ብቻ ሳይሆን የውስጥ ጥንካሬዋ መገለጫ ተደርጎ በብዙዎች ዘንድ ከፍተኛ አድናቆትን አትርፎላት ቆይቷል። ከዚህም በላይ ባምቢ በወቅቱ በነበራት መንፈሳዊ መነሳሳት ለበርካታ ቤተክርስቲያናትና ገዳማት ግንባታ የሚሆን ገንዘብ በማሰባሰብ ረገድ በንቃት ትሳተፍ ነበር። ይህ በጎ ተግባሯም የበርካታ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲያመሰግኗትና እንዲመርቋት ሆኗል። ያን የነበረው ማንነቷ በእውነት ተመልሳለች የሚያሰኝና ለብዙ ተስፋ ለቆረጡ ወጣቶች ተምሳሌት ሆና የታየችበት ወቅት ነበረ። በየገዳማቱ እየተዘዋወረች የምታደርገው ድጋፍና የምትለቃቸው መንፈሳዊ መልእክቶች በወቅቱ የነበረውን የጥላቻ ድባብ በመጠኑ ወደ አክብሮት ቀይሮት እንደነበር ይታወሳል።
ባምቢ ሀበሻ ካለፈችበት አስቸጋሪ የህይወት ፈተና በኋላ ያሳየችው ለውጥ ሁለት የተራራቁ ገጽታዎች ያሉት ነበር። በመጀመሪያው ምዕራፍ ባምቢ ሙሉ በሙሉ ተቀይራ ሱሪ መልበስ አቁማ በቀሚስ ብቻ መታየት ጀመረች። በወቅቱ በነበሩት ቪዲዮቿ በነጠላ ተሸፋፍናና ሜካፕ ሳትቀባ የምትታይ ሲሆን የማህበራዊ ገጿን በቤተክርስቲያንና የገዳም ጉዞዎች ብቻ የተሞላ ነበር። ያኔ እግዚአብሔር ሱሪ እንድጠላ አደረገኝ፣ መገላለጥ ያስጨንቀኛል በማለት ውስጣዊ ሰላም ማግኘቷን ተናግራ ነበር። ሆኖም ከአንድ ዓመት በኋላ መገላለጥ እንደሚያስጨንቃት ገልጻ የነበረችው ባምቢ አሁን ላይ በባህር ዳርቻ ላይ በዋና ልብስና ሰውነትን በሚያሳዩ ልብሶች በቪዲዮቿ ላይ መቅረብ ጀምራለች። ይህ በትላንትናው ንግግሯና በዛሬው ድርጊቷ መካከል የሚታየው ልዩነት ከነበረችበት መንፈሳዊ ህይወት ወጥታ ወደ ድሮ ዓለማዊ ህይወቷ መመለሷን የሚያሳይ ነው በሚል በብዙዎች ዘንድ እያስተቻት ይገኛል። ባምቢ ሀበሻ ካሳለፈችው የንስሐ ወቅት በኋላ ከጭፈራና ከዘፈን ዓለም ሙሉ በሙሉ መራቋን ገልጻ ነበረ። ከዚህ ቀደም ትጠቀምባቸው የነበሩ ዊድ፣ ሲጋራና የተለያዩ አደንዛዥ ኪኒኖችን እርግፍ አድርጋ መተዋን በመናገር ከቤተሰቧ ጋር በመሆን የፈሳሽ ሳሙና ስራ ላይ ትኩረት አድርጋ ትሰራ እንደነበር ይታወሳል። ይሁን እንጂ ከአንድ ዓመት በኋላ ሁኔታዎች ተቀይረው በገጿ ላይ ይለቀቁ የነበሩ የመዝሙር ቪዲዮዎች በነ ካርዲ ቢ ራፕ ሙዚቃዎች ተተክተዋል። በአሁኑ ወቅት ባምቢ በቪዲዮቿ ላይ ስትጨፍር የምትታይ ሲሆን ያኔ አፍርበታለሁ ወዳለችው የጭፈራ ህይወት ተመልሳለች። ባምቢ ሀበሻ በንስሐ ወቅት በነበራት ቆይታ ወደ እምነቷ የመጣችው ትዳሯ ስለፈረሰ ሳይሆን ቀደም ብሎ በነበራት ውስጣዊ ፍላጎት መሆኑን አጽንታ ትናገር ነበረ። በዚያን ጊዜ መቅደስ አታርግሽ በሚሉ አስተያየቶች ትችት ሲሰነዘርባት ምላሿ ዝምታና ይቅርታ ብቻ ነበረ። ይሁን እንጂ ከአንድ ዓመት በኋላ ሁኔታዎች ተለወጡ። በተለይ ደግሞ የኦርቶዶክስ ተዋሕዶ የትንሣኤ ጾም በገባበት ወቅት የጭፈራ ቪዲዮዎችን መልቀቋ ብዙዎችን አስቆጥቷል። እብድ ያገግማል እንጂ አይድንም የሚሉ ከባድ ትችቶች ሲሰነዘሩባት ባምቢ እንደ ድሮ ዝም ማለትን አልመረጠችም። ይልቁንም በቀጥታ ስርጭት ወይም ላይቭ ላይ በመቅረብ ራሷን ኃጢአቱን አምኖ ደጅ ላይ እንደወደቀ ቀራጭ፣ ተቺዎቿን ደግሞ በሰው ላይ እንደሚፈርዱ ፈሪሳውያን በመመሰል በድፍረት መከራከር ጀምራለች። ፈጣሪ የእሷን ስህተት ለሌሎች መማሪያ እንዲሆን የገለጠው በጥንካሬዋ ስለተማመነባት እንደሆነና የተቺዎቿን ጥፋት ግን እንደሸፈነላቸው በመግለጽ ለራሷ ጥብቅና ቆማለች። ባምቢ ሀበሻ በንስሐ ወቅት በነበራት ቆይታ ድሮ የነበራት የንግግር ዘይቤ ስነ ስርዓት የጎደለውና እንደመጣላት የምታወራ እንደነበር በመግለጽ ትጸጸት ነበረ። በዚያን ጊዜ በትህትና በመቅረብ ለንግግሯ ጥንካሬ እንደሌላትና በድሮ አነጋገሯ እንደምታፍር በይፋ ተናግራ ነበረ። ይሁን እንጂ ከአንድ ዓመት በኋላ ይህ የትህትና አቀራረብ ተቀይሮ ይታያል። በአሁኑ ወቅት በቀጥታ ስርጭት ወይም ላይቭ ላይ ከሚሰድቧትና ከሚተቿት ሰዎች ጋር ፊት ለፊት መጋፈጥን መርጣለች። አትበጣጠሽና ተረጋጊ የሚሉ ጠንከር ያሉ ቃላትን በመጠቀም ድሮ ታፍርበት የነበረውን ደፋር የንግግር ዘይቤ ዛሬ ለራሷ ጥብቅና ለመቆምና ለመከራከር እየተጠቀመችበት ትገኛለች። ባምቢ ሀበሻ ከደረሰባት ከባድ የህይወት ውድቀት በኋላ ተመልሳ መቆም የቻለች ጠንካራ ሴት መሆኗን ብዙዎች ይስማማሉ። ይሁን እንጂ ትላንትና ተጸጽቻለሁ፣ ተለውጫለሁ ስትል ከነበረው ንግግሯና ዛሬ ይህ የራሴ ነጻነት ነው በሚል በምታደርጋቸው ድርጊቶች መካከል ያለው ትልቅ ልዩነት ተከታዮቿን ግራ ማጋባቱን ቀጥሏል። አንዳንዶች ሰው በባህሪ ሁልጊዜም ተለዋዋጭ ስለሆነ አሁን ያለችበት ሁኔታ አይገርምም ሲሉ፣ ሌሎች ደግሞ ያ የንስሐ ጊዜዋ የሰዎችን ትኩረት ለማግኘትና ስሟን ለማጥራት የተጠቀመችበት ድራማ እንደነበር ይናገራሉ። ይህ በእሷ የቆየ ማንነትና በአዲሷ አኗኗሯ መካከል ያለው አለመጣጣም አሁንም ድረስ በማህበራዊ ሚዲያ ላይ ትልቅ የውይይትና የክርክር ርዕስ ሆኖ ቀጥሏል። እንግዲህ የባምቢ ሀበሻ ጉዞ ይህን ይመስላል። ባምቢ ትላንትና ዛሬ ላይ የቆመችባቸው ሁለት ጽንፎች ለብዙዎች ግራ የሚያጋቡ ቢሆንም ሌሎች ደግሞ ተሰብሮ አለመቅረት ትልቅ ትምህርት ነው እያሉ ከሷ ጎን የቆሙ ጥቂቶችም አልጠፉም። ታዲያ እንግዲህ እናንተስ የምንወዳችሁ በዚህ ጉዳይ ምን ትሉ ይሆን? ባምቢ ወደ ድሮ ማንነቷ ተመልሳለች ወይስ ይህ የራሷ የህይወት ምርጫ ነው? ሀሳባችሁን ኮሜንት ላይ አስቀምጡልን።